እንቅስቃሴ ወቅት የፕላስቲክ ልብስ ለብሶ መስራት ሰውነታችን ብዙ ላበት እንዲያወጣ ያደርጋል። ምክንያቱም በፕላስቲኩ ፊልም ስለሚያደርገው ሰውነታችን በፍጥነት ስለሚሞቅ የሰውነት ሙቀት ስለሚጨምር፣ ስለዚህ በላበት ምክንያት ብዙ ፈሳሽ ከሰውነታችን ይወጣል። ነገር ግን ከላይ እንደምታዩት ይህን ልብስ ለብሶ ኤክሰርሳይዝ መስራት ካሎሪን ሳይሆን የሚያቃጥለው ወይም ደግሞ ፋትን በሰውነት የተጠራቀመውን ፋት ሳይሆን የሚያቃጥለው፣ በሌላ በኩል የሰውነታችን ሙቀትን በመጨመር ብዙ ላበት እንዲወጣ በማድረግ ፈሳሽን እንደ ውሃና ኤሌክትሮላይት ያሉ ንጥረ ነገሮችን ከሰውነታችን በፍጥነት በላበቱ ምክንያት እንዲወጣ ያደርጋል እንጂ የሰውነት ክብደትን በጭራሽ አይቀንስም። ሰዎች የሚሳሳቱት ምንድን ነው? ከመስራታቸው በፊት ክብደታቸውን ተለክተው ከሰሩ በኋላ ይህንን ልብስ ለብሰው ኤክሰርሳይዝ ከሰሩ በኋላ ብዙ ላበት ስለሚወጣቸው ከሰሩ በኋላ ክብደታቸውን ሲለኩ ክብደታቸው ቀንሶ ያገኙታል። በዚህ ጊዜ ብዙ ካሎሪ ያቃጠሉ ይመስላቸዋል። ይሄ ግን በፍጹም እውነት አይደለም፣ ውሸት ነው። ምክንያቱም ሰውነታችን የተገነባው ከፈሳሽ ስለሆነ 70% የሚሆነው እና ከዛ በላይ የሚሆነው ፐርሰንት ከፈሳሽ የተገነባ ነው። ስለዚህ ኤክሰርሳይዝ በምንሰራበት ጊዜ ሰውነት ሙቀታችን በዚህ ልብስ ምክንያት ይጨምራል። ይሄ ልብስ በመልበሳችን የሰውነታችን ሙቀት ሲጨምር ላበታችን ይጨምራል። በላበት ምክንያት ደግሞ በሰውነታችን ያለው ፈሳሽና ይሄ ፈሳሽና ኤሌክትሮላይት በብዛት ይወጣል ማለት ነው። በዚህ ጊዜ የሰውነት ክብደት ይቀንሳል። ይሄ የሚቀንሰው ግን ለጊዜያዊ ነው። ምክንያቱም ፈሳሹ መተካት አለበት። ኤክሰርሳይዝ ከሰራን በኋላ ማድረግ ያለብን ምንድን ነው? ሪከቨሪ ነው። ሪከቨሪ ደግሞ ሰውነታችን ወደ ነበረበት እንዲመለስ የምናደርገው አንዱ የወጣውን በላበት ምክንያት የወጣውን ፈሳሽ መተካት ነው። ይህም ፈሳሽ ካልተካት ሰውነታችን ሪከቨሪ አያደርግም፣ አያገግምም። ስለዚህ ያንን ፈሳሽ በምንወስድበት ጊዜ ቀንሰን የነበርነው ክብደት ይጨምራል። ይሄ የሚያሳየን ምንድን ነው? ፋት ሳይሆን የተቃጠለው በሰውነታችን ውስጥ ያለው ፈሳሽ በሙቀቱ ምክንያት በትነት ወይም በላበት ስለወጣ ነው ማለት ነው። ስለዚህ ይሄንን የምታደርጉ ሰዎች በዘላቂነት ክብደታችሁን ስለማይቀንስ ጤናማ ያልሆነ የሰውነት ክብደት መቀነሻ መንገድ ስለሆነ በትክክለኛ መንገድ እንድትሄዱ እመክራለሁ።